እንዴት ነህ? እንኳን ደህና መጣህ። እኔ ትንሹ ላይ የማደርጋችሁ አውቄ ነው። በነገራችን ላይ ትልቁ ላይ ሳደርጋችሁ እየደበራችሁ ስለሆነ ትንሹ ላይ እያደረኳችሁ ነው። ሰላም ነው። እንዴት ነህ? አለ እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆየህ። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት? ያው ሃይማኖት ኦርቶዶክስ፣ የትዳር መስፈርት ደግሞ ማለት በእኔ ልክ ቢኖራት ደስ ይለኛል። ማለት በእኔ ልክ ማለት አይ የሌላት አልፈልግም። ገንዘብ ያላት ማለት ነው። አንተ ገንዘብ አለ? አዎ። ስንት ብር አለ? ስንት ብር እንዲኖራት ነው የምትፈልገው? አንድ አለች እንዳንተ ሼሪንግ የምትፈልግ ሸር ከሆነ ደስ ይለኛል እኮ አለች። በቀደም መጥታ ነበረ፣ ሼር አደርግላታለሁ። አንተ ስንት ብር አለ? እሱ የእሷ ብር ነግራን ነበረ። አይ ብር ሳይሆን እኔ ሌላ ቦታ ምናምን ያለ መሬት ምናምን ነው ያለ። ቤት ነው ወይስ ቦታ ነው ያለ? አይ ቤት ነው። እሺ የት ነው ያለው አንተ? አዲስ አበባ? አዎ። ምን መኪና ያላት ነው የምትፈልገው ወይስ ብር ያላት ነው የምትፈልገው? ዞሮ ሀብት መሆኑን እንጂ መኪና ሆነ ብር ሆነ ምን ለውጣለሁ? እሺ እድሜክ ስንት ነበር ያልከኝ? ሀኔ ለልጅቷ ሼር አድርግላት። በቀደም ሼሪንግ ፈልግ። 22። ያንተ እድሜ ስንት ነው? 22። ሃይማኖትክ ምንድን ነው? ኦርቶዶክስ እኮ ያለው ኢትዮጵያ ነው? አዎ አዲስ አበባ ነኝ። እሺ ከማዘር ቤት ወጣሃል? ኧረ አልወጣሁም ገና ነኝ። እዛው ነህ? አሁን አንተ ትዳር ብትይዝ እራሱ እኮ በጣም ችግር ነው። እንዴት? መጀመሪያ ውጣና ስለ ኑሮ መኖር እንዴት እንደምትችል ሴት ልጅ ብታመጣ ብታገባ እንዴት ተግባብታችሁ እንዴት ተቻችላችሁ እንደምትኖሩ መጀመሪያ ከእናት ቤት ወጥተህ ቤት ተከራይተህ ትንሽ የራስህ ስራ ጀምረህ ደግሞ ቢሆን ትዳሩን ያምራል። እሱን እኮ እኔ እና እሷ ከተግባባን እኔ እና እሷ ነው የምንኖረው። ከእናቱ ቤት ያልወጣ ትዳር አይዝም። ግደለኝ። እሱ አይልሽ አንቺን እኮ አይደለም እኔ እና እሷ ከተስማማን ከእናት ቤት ካልወጣ ግደለኝ አልድረህም አልኩህ እኮ። ለምን ነገ ፍቺው በዝቶ ደግሞ መጥታችሁ እኔ ላይ ነው የምታለቅሱት። ሌላም ደግሞ እናንተን ለመዳር ከባድ ስለሆነ አንተ መጀመሪያ ትዳር ሳይሆን ከእናት ቤት ውጣ። ከእናት ቤት ውጣና ኑሮን እንዴት እንደሆነ እየው። ጨው ግዛ፣ ሳሙና ግዛ። ከዛ ሌላ ጊዜ ጨው ኑሮ ስታውቀው ስትቀምሰው ከዛ በኋላ የምትመጣዋ ሴት ተከባብራችሁ ትኖራላችሁ። ታከብራታለህ፣ ትረዳታለህ። እኔ ከምንም በላይ ስለ ሁሉም ነገር የማቅሰው ነኝ። እናቴን ማስተዳድር ነኝ። ያይታዩ እሱ ለእኔ ይከብደኝ። እሺ አሁን ሀና ሼር አደረግሽላት? ብር ያላት ልጅ በቀደም ሼሪንግ ነው የምፈልገው ያለችዋ ልጅ ሀና ስራ ላይ ናት መሰለኝ። አላችሁ በቀደም ዱባይ ነው ያለሁት ሼሪንግ ነው የምፈልገው ያለችው ልጅ ወይ ያብዬ ሸረትሽላት? ለበቀደም ልጅ አልሰማሁትም። እስቲ መስፈርቱን ልስማው። ይቅርታ በቃ እንትን ነው ብር ያላት ወይም ደግሞ ቤት መኪና የሚሆን ብቻ ሀብት ያላት ነው የሚፈልገው። እሱ ቤት አለው። ሼሪንግ ነው ኑሮ የሚፈልጉት። ኑሮ በሼሪንግ ማለት ነው። እሺ እና ለዚህ ሼር አድርግላት። በቃ ሼር ላድርግላት። እሺ በረከት ገና እናቱ ቤት ነው ያለው፣ ግን ቤት አለው፣ ግን ትዳር ይፈልጋል። እኔ ያለሁኝ ገንዘብ አለኝ የምትሉ ሴቶች ካለ በነገራችን ላይ ገንዘቡ ሲያልቅ ግን በረከት እንደሚሄድ እንዳትረሱት። ገንዘቡ ያልቅ በረከት ይሄዳል እና ገንዘቤ ሲያልቅ ይሄዳል፣ አጫርሶኝ ይሄዳል የምትሉ ሴቶች ካላችሁ ግን እድላችሁን አልዘጋባችሁም። እውነት ለመናገር ያው ገንዘብ ብሎ የመጣ ገንዘቡ ሲያልቅ ይሄዳል። ፍቅር ብሎ የመጣ ደግሞ ብትታመሙም ብትቸገሩም ምን ብታጡ ከእናንተው ጋር ስለሆነ የሚቆየው። እንግዲህ በረከት ይሄዳል ብላችሁ ነው ሌላ ትዳር ብላችሁ የመጣችሁ ቪዲዮ ክፈቱ።
ኧረ ማንም በአሁኑ ሰዓት ፍቅር ብሎ የሚገባ የለም። ከስንት አንድ ነው አይደል? እኛ እኮ አናውቅም። እኛ የዘጠናዎቹ ነን። አንተ የአሁኖቹ ጄኔራል ነህ። ካፒታል ፍቅር ካላችሁ ሁለታችሁ። እሱ እኮ በዘጠናዎች እንዳለችው በዘጠናዎች ቀረ። አሁንም አለ። ወይ በረከት ሮማን ምንድን ነው ያለችው? እናትና አባት በረከት ብሎ ያወጡልህ ሀገር እንድትመርቅ ምናምን ዳንታ ቤተሰብህን ሀገርህን እንድትሰድብ የተፈጠርክ ልጅ ስምህን ቀይረው ግን በረከት። ወይ መድኃኒዓለም። እሺ ሌላ ሞገስ እንዴት ነህ? እንዴት ነሽ? ሁሉ ሰላም ይመስገን። እንኳን ደህና መጣህ። እንኳን ሰላም ቆየሽ። የት ነው ያለኸው? እድሜ ቤተሰብ ታብታብና ሼር በጣም አድርጉት። ሼር አድርጉት። ዝም ብላችሁ ሼር እና ታብታብ አድርጉት። ኢትዮጵያ አዲስ አበባ 28 እድሜ 28 ሃይማኖት ኦርቶዶክስ። ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ? ምንም የለም እስካሁን። የመጀመሪያ ነው አሁን? አይ ትዳር ልጅ አዎ እኮ ትዳር እንጂ ያው ተፍተፍ ነገር ነበረ። እሱ ማለት ይጠፋል ብለሽ ነው? እቃ ጨዋታ ላይ ግን ነበረ ያው። አይ እሱማ አይጠፋም። አሁን ተማሪ ሆነሽ የግቢ ተማሪ ምናምን ስትሆኝ አሁን መሰብሰብ ላይ ነህ? አሁን አዎ አይበቃም? ይበቃል እንዴ? ይበቃል። የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷን እና የራስ የትዳር መስፈርት ካለ? አይ መስፈርቴ ኦርቶዶክስ እና ኢትዮጵያ የምትኖር ቢሆን ሞር አብራ መስራት የምንችል። ሌላ ትልቅ መስፈርት የለም። በቃ ኦርቶዶክስ እምነቷን ጠባቂ። የማትደራደርበት ነገር አለ በትዳር ህይወትህ ወይም ደግሞ በፍቅር ህይወትህ? እምነት ላይ አልደራደርም። ከእምነት ውጭ ሃይማኖትማ ግዴታ ነው። ማንም ሰው በሃይማኖቱ አይደራደርም። አምነህበት የምትገባ ነገር ነው። ግን በትዳርህ ውስጥ ወይም ደግሞ በፍቅር ግንኙነትህ ውስጥ ለይቅርታ ብቁ የማያደርግህ የቁርጥ አድርገህ እንድትተው የሚያደርግህ ነገር? ውሸት። ከሴት ልጅ ምን ይማርካል? ባገባት ሚስቴ ብትሆን የምትላትን ሴት አንተን ሊማርክ የሚችል ቢኖራት የምትለው ነገር? ስብዕና። ሰምታችኋል። የሞገስ መስፈርት ያለው አዲስ አበባ ነው። መስፈርቱ እኔ ያሟላለሁኝ የምትሉ ሴቶች፣ ሰሞኑ ሴቶች እየመጣችሁ አይደለም፣ ወንዶች በጣም በዝተዋል። አቡሽ አለ፣ አብርሽ አለ፣